ስልካችን ምን አይነት ችግር እንዳለበት በቀላሉ ቤታችሁ ሆናችሁ ስልካችሁን በእጃችሁ ይዛችሁ የምታዩበትንና የምታስተካክሉበትን መንገድ አሳያችኋለሁ። ለቤቱ አዲስ ከሆናችሁ ቤቱን ሰብስክራይብ፣ ላይክ በማድረግ ጀምሩ። ሰላም ቤተሰብ እንዴት ናችሁ? እንግዲህ መጀመሪያ ላይ እንዳነሳሁት ስልካችን ዛሬ ሁለመናችን ነው ማለት እንችላለን። ስልካችን ካሜራችን ነው፣ ማይክሮፎናችን ነው፣ ዶክመንት ማስቀመጫዎቻችን ነው፣ እንዲሁም ደግሞ የተለያዩ ቢዝነስ የምንሰራበት መሳሪያችን ነው። አልፎ ደግሞ ስልካችን ባንካችን ነው ማለት እንችላለን። ይሁንና ይሄን ሁላ የሚሰጠንን ስልካችንን በአግባብ መጠበቅና ምን አይነት ችግር እንዳለበት በየጊዜው ቴስት የምናደርግበት መንገድ በጣም ዝቅተኛ ነው፣ ትኩረት ስለማንሰጠው ማለት ነው። ስለዚህ በዛሬው ቪዲዮአችን ስልካችን ምን አይነት ችግር አለበት፣ ችግሩንስ የምፈታው እንዴት ነው፣ ምን ማድረግ መቻል አለብን፣ የካሜራ ነው ወይ፣ የማይክሮፎን ነው ወይ፣ የሜሞሪ ነው ወይ፣ የተቹ ነው ወይ እና የመሳሰሉ 19 ነገሮችን ስልካችን ላይ የምናይበትን አሳያችኋለሁ። በቀላሉ ራሳችሁ ማስተካከል ትችላላችሁ። አሊያም ደግሞ የስልኩን ችግር ከለያችሁ በኋላ ስልካችን የዚህ ችግር ነው ያለበት፣ ስለዚህ እኔ ነኝ ማስተካከል የምችለው ወይስ ደግሞ ሜንቴን የሚያደርጉ ሰዎች ጋር ይዤ መሄድ አለብኝ የሚለውን ነገር ራሳችሁን በራሳችሁ ወስናችሁ ወደ እርምጃው የምትሄዱበትን መንገድ አሳያችኋለሁ። እናንተ ቪዲዮውን እስከ መጨረሻ በመመልከት ከኔ ጋር ቆዩ። ይህንንም ለማድረግ መጀመሪያ ስልካችሁን ከፍታችሁ ወደ ሴቲንግ ትሄዳላችሁ። ሴቲንግ ሁለት አይነት አማራጭ አላችሁ ለመግባት። መጀመሪያ ኖቲፊኬሽን የሚያሳይበት ፓርት ከላይ እንደዚህ ወደ ታች አድርጋችሁ ሴቲንግ መግባት ትችላላችሁ። አሊያም ደግሞ የስልካችሁ ሴቲንግ መሃል ላይ አለ። ስልካችሁ መሃል ላይ ራሱን የቻለ አፕ እንደዚህ ትከፍቱና መሃል ላይ እችኛዋን እንዲጠቅ አድርጋችሁ መግባት ትችላላችሁ ማለት ነው፣ በሁለቱም አማራጭ ስለሚያስኬድ። በመሆኑም ሴቲንግ ከከፈታችሁ በኋላ ስልካችሁ ወደ ታች ታወርዱና ዲቫይስ ኬር የምትለውን እዚች ላይ ክሊክ ታደርጋላችሁ። ይህን አማራጭ ያመጣላችኋል። እንግዲህ ስልካችን በአጠቃላይ እዚህ ጋር ያለውን ስታተስ ወይም ደግሞ በምን አይነት ሁኔታ ላይ ነው ያለው የሚለውን በጥቅሉ እንደዚህ ይገልጽላችኋል። የኔ አሁን ጉድ የሚለውን ነገር አምጥቶልኛል። ይሄ አጠቃላይ ነገሩ ነው። ያ ማለት ባትሪው ምን አይነት ፐርፎርማንስ ላይ እንዳለ፣ እንደገና ደግሞ ስቶሬጁ ምን አይነት ፍሪ ቦታ እንዳለው፣ እንዲሁም ደግሞ ሚሞሪው ምን አይነት ፍሪ ቦታ እንዳለውና ልጠቀምበት እንዲችል ያሳየኛል ማለት ነው። ዋናው ነገር እዚህ ጋር አይደለም። ወደ ታች እንወርዳለን። ወደ ታች እንወርድና ዲያግኖስቲክ የሚለው ቦታ ላይ ክሊክ እናደርጋለን። አያችኋታል? እዚች ጋር በምልክት ማሳያችሁ ቦታ ላይ ዲያግኖስቲክ የሚለው ላይ ክሊክ ታደርጋላችሁ። ፕሮሰስ ያደርግና በዚህ መንገድ ይከፍትላችኋል። ከከፈተላችሁ በኋላ ከሚሰጡን አማራጮች መካከል እናንተ አንደኛውን ወይም ደግሞ የመጀመሪያውን ትመርጣላችሁ ማለት ነው። ፎን ዲያግኖስቲክ። እንግዲህ እኛ የስልካችንን ሁኔታ ለማወቅ ስለሆነ የፈለግነው ችግሩ ምን አይነት ችግር ነው ያለበት የሚለውን ለመለየትና ወደ እርምጃ ለመሄድ ስለሆነ የፈለግነው ዲያግኖስቲክ የሚለውን እንመርጣለን። ይሄው። ስለዚህ እንደዚህ ያመጣልናል። ለምሳሌ እኔ ቀደም ብዬ ቴስት አድርጌ ስለነበረ ይኸውላችሁ፣ አያችሁ ሁለቱ ቦታ ላይ ችግር አለ የሚለውን ያሳየኛል። በተኑ ላይ ፊንገር ፕሪንት ሪኮግኒሽኑ ጋር ችግር እንዳለበት ምልክት ሰጥቶኛል። ሌሎቹን ደግሞ ትክክል ነው ብሎ ሰጥቶኛል። ከዛ በዘለለ ደግሞ 1 2 3 4 እነዚህ 5ቱ ይኸውላችሁ ቫይብሬሽን፣ ፌስ ሪኮግኒሽን፣ ማይክ እና ኬብል ቻርጅ እንዲሁም ዋየርድ ሄድፎን የሚለውን ነገር ቴስት አላደረገልኝም ማለት ነው። በዚህም ሰዓት እኔ ሪከርድ ሳደርግ ማይኩ እየሰራ ስለነበረ ክላሽ ያደርጋል ማለት ነው። ምክንያቱም እኔ ሪከርድ እያደረግኩበት ነው በዚሁ ስልክ። ስለዚህ አሁን እኔ ከመጀመሪያው ጀምሬ ያሳያችኋለሁ። ይኸው ወደ ኋላ ትመለሱና ቴስት ኦል እለዋለሁ። የሚሰጠኝ ቴስት ኦል ከእንደገና እያሳየኋችሁ ቴስት እንዲያደርግልኝ ወይም ደግሞ እንዲለይልኝ ማለት ነው። ቴስት ኦል እለዋለሁ። እንደዚህ ያመጣልኛል። ቴስት ኮንቲኒው ቴስቲንግ ይልሃል። አይ ኖ ኮንቲኒው አይደለም ማድረገው፣ ሪስታርት ቴስቲንግ ነው። ከመጀመሪያው እንዲጀምርልኝ ነው ላሳያችሁ ስለፈለግኩኝ ማለት ነው። ሪስታርት ቴስቲንግ የሚለው ላይ ክሊክ አደርጋለሁ። ይሄው ጀመረ ማለት ናቸው። ሲስተም ኢንፎርሜሽን ይጀምራል። በአግባብ ያደረገውን ቼክድ እያደረገ ይሄዳል። አያችሁ ሲም ላይ ደርሷል። አሁን 19 ነገሮችን ነው ቴስት የሚያደርገው። ሴንሰሩን ቼክ አደረገ፣ 6ኛ ላይ ደርሷል።
እንዲሁ በራሱ ቴስት የሚያደርጋቸው አለ። እንደገና ደግሞ ለማረጋገጥ የእናንተን ይሄን አድርግልኝ ይሄ አድርግልኝ ብሎ ያሳያቸዋል። ለምሳሌ ካሜራ ላይ ሲደርስ ካሜራውን ፎቶ አንስቶበት ወይም ደግሞ ካሜራ መስራት አለመስራቱን አለው ካላደረግኩለት በስተቀር እሺ አይልም ማለት ነው። በዚህ ሰዓት ምን ታደርጋላችሁ? ይኸውላችሁ ምን ይላል? ሪሜኒንግ ቴስት አር ኢንተርአክቲቭ ዩ ዊል ቢ አስክድ ቱ ዱ ቲንግስ ላይክ ተች ዘ ስክሪን ፕሌይ ሳውንድ ኤንድ ኮኔክት ኤ ቻርጀር ኦር ሄድፎን። እነዚህን ነገሮች ቼክ ለማድረግ ከአንተ የምፈልጋቸው ወይም ደግሞ አንተን የማዛቸው ነገሮች አሉ እያለኝ ነው። ለምሳሌ አንደኛው ተች ዘ ስክሪኑን እንድትነካልኝ ታቡን ለመለየት። ሁለተኛ ፕሌይ ሳውንዱን ፕሌይ አድርጎ ማይክራፎን ወይም ደግሞ ስፒከር ነው፣ ማይክራፎን ሳይሆን ስፒከሩ እየሰራ ነው አይደለም የሚለውን ነገር፣ በምን አይነት ሳውንድ ነው እየሰራ የሚለውን ነገር ሊያሰማኝ ይፈልጋል ማለት ነው። ሚውዚክ ከፍቶ ወይም ደግሞ የሆነ ነገር ከፍቶ ስፒከሩ ድምፅ ካላሰማ ችግር አለበት ማለት ነው። ቀጥሎ ደግሞ ምን ይላል? ኮኔክት ኤ ቻርጀር። ቻርጀሩን ኮኔክት አድርገ ፕለግ ያደርጋል ወይ አያደርግም፣ ኮኔክት ያደርጋል አያደርግም የሚለውን ነገር እንዲለይ እኔ ማዝህ ወይ ደግሞ የምታደርግልኝ ነገር አለ እያለኝ ነው። እሱም ብቻ አይደለም ሄድፎንም እንደዛው ነው ማለት ነው። ስለዚህ ኦኬ ይለዋለሁ። ልክ ነህ፣ ይህን ነገር እንድታጣራልኝ አንተ የምትለኝን ነገር ኢንተራክቲቭ ስለሆነ እርስ በራሱ እሺ ይለዋለሁ ወይም ደግሞ ኦኬ ይለዋለሁ። ይኸው ሎኬሽን አኪሬሲ ሎኬሽን ይፈልጋል፣ ቼክ ዳደረገ። ብሉቱዝም ይፈልጋል ቼክ ለማድረግ። ማንፈልጋቸውን ፓርት ስኪፕ ማድረግ እንችላለን። ብሉቱዝ ይፈልጋል። አሁን ብሉቱዙን ቼክ እያደረገ ነው። ብሉቱዙ ኮኔክት ያደርጋል አያደርግም፣ ብሉቱዙ ላይ ችግር አለ የለም የሚለውን ነገር ማለት ነው። በተን ይውላችሁ። አሁን በተኑን ፕረስ ዘ ቮሊዩም አፕ በተን ይላል። ድምፅ መኖር አለመኖሩን ይሄው መጨመር መቀነሱን በተን ፕረስ ዘ ቮሊዩም ዳውን ይለኛል። ወደ ታች ድምፅ ቀንስ እያለኝ ነው። ይቀንሳል ወይ ስልካችን ድምፅ? ይሄው ይቀንሳል ወይ? ፕረስ ዘ ሳይድ በተን ቼክ ዳደረገልኝ ማለት ነው። አያችሁ አይደለ? መስራት አለመስራት ቫይብሬሽኑ ይሰራል አይሰራም፣ ቫይብሬሽኑን እነካለታለሁ። ይሄው አሁን ቫይብሬት እያደረገ ነው ስልኬ። እናንተ ቴስት ስታደርጉት የምታዩት ይሆናል። ቫይብሬት ሲያደርግ የስ ትሉታል። ዲድ ዩር ፎን ቫይብሬት ኖርማሊ፣ ስልካችሁ በአግባብ ነው ወይ በስርዓቱ ነው ወይ ቫይብሬት ያደረገው ብሎ ይጠይቃችኋል። በአግባብ ካልሆነ ኖ ትሉታላችሁ። የራሱን ማስተካከያ ያደርጋል ወይም ደግሞ ችግር እንዳለበት ይገልጻል። የኔ አሁን ቫይብሬት ያደረገው በትክክል ነው፣ ኖርማሊ ቫይብሬት ላይ ስናደርግ እንደሚያሰማይ ማለት ነው። ስለዚህ የስ ስለዋለሁ። ይሄው አሁን ደግሞ ምን ያደርጋል? ኔክስት ቴስት ዘ ኖቲፊኬሽን ቫይብሬሽን ታፕ ዘ ቫይብሬቲንግ በተን ይላል። ይኸው ቫይብሬት አደርገዋለሁ። አሁንም ኖቲፊኬሽን ሲመጣ አንዳንድ ጊዜ ኖቲፊኬሽን ሲመጣልን ድምፅም ቫይብሬሽንም ያሰማ የለ፣ በዛ መንገድ ድምፁን አሰምቶኛል ማለት ነው። ዲድ ዩር ፎን ቫይብሬት ኖርማሊ? አዎ አሁንም በአግባብ ነው ያሰማኝ ብዬ የስ ስለዋለሁ ማለት ነው። አሁን ቀጣዩ ስቴፕ ላይ መጥቷል። ይኸው የምትቆጥረዋን አያቸዋል። በዚህ ሰከንድ ውስጥ የሚለንን ልንሰራ ይገባል። ዘ ዲያግኖስቲክ ቴክስት ኢዝ ኢን ኮል ኤንድ ሜድ ፕሌይ ይለዋለሁ። እሺ አያቸዋል የሚሰማውን ድምፅ ኢንኮል ስፒከር፣ ጥሪ የሚያሰማን ስፒከራችን ሰው ሲደውልልን እየሰራ ነው ብዬ እንዲሰራልኝ ቼክ አደረግኩት። እሱ ደግሞ እየሰራ ነው ወይ በአግባብ ነው። ካን ዩ ሂር the sound from the speaker፣ ከስፒከሩ ድምፁን ሰምታችኋል ወይ ይላችኋል። ከሰማችሁ የስ፣ ካልሰማችሁ ኖ ትሉታላችሁ። እኔ ስለሰማውኝ የስ ስለዋለሁ። ስለዚህ አሁን ቴስቱ ስንት ላይ ደርሷል? 13 ላይ ደርሷል። የስልካችሁን ስታተስ ወይም ደግሞ ፐርፎርማንስ እየገለጸ ነው ማለት ነው። አሁንም ሚዲያ ስፒከር፣ የተለያዩ ስፒከሮች አይደል ያሉት። ኔክስት ቴስት ዘ ሚዲያ ስፒከር ሆልድ ዩር ፎን አፕ ፌስ ዘ ስክሪን ኤንድ ታፕ ዘ ፕሌይ በተን ይላል። ምንድን ነው የሚለው? ቴስት ዘ ሚዲያ ስፒከር፣ ሚዲያ የሚያሰማልንን ስፒከር ቴስት እያደረግኩኝ ነው። ሆልድ ዩር ፎን አፕ፣ ስልካችሁን ከፍ አድርጋችሁ ያዙት። ፌስ ዘ ስክሪን እንደ ታፕ ዘ ፕሌይ አድርጉት። ይሄው ወደ ላይ አንስቼዋለሁኝ። በዚሁ መንገድ ፕሌይ ይለዋለሁ። አያችሁ የሚያሰማኝን ድምፁን ከፍ ላድርግላችሁ። ስለዚህ የሰማሁት ድምፅ ትክክለኛ ነው። ካን ዩ ሂር ዘ ሳውንድ ፍሮም ዘ ስፒከር ይላችኋል። ከስፒከራችሁ ድምፅ እየሰማችሁ ነው? አዎ እኔ ስለሰማው የስ ስለዋለሁ። እናንተ ካልሰማችሁ ኖ ትሉታላችሁ፣ ከሰማችሁ የስ ትሉታላችሁ። የስ ስለዋለሁ።
ይኸው ቼክድ አድርጓል ማለት ነው። ምን ያደርጋል አሁን ካንት ቴስት ዩር ፎን ማይክ ቢኮዝ ኢት ኢዝ ቢንግ ዩዝድ ባይ አናዘር አፕ፣ በሌላ አፕ እየተጠቀምን ነው። አሁን እኔ ሳውንድ በዚህ ሪከርድ እያደረግኩኝ ስለሆነ ተይዟል ማለት ነው። ስለዚህ ወደ ቀጣዩ ይሄድልኛል። ፊንገር ፕሪንት፣ ይኸው ፊንገር ፕሪንቷን አመጣልኝ፣ እነካታለሁ። ይኸው ቼክድ ትክክል ነው ማለት ነው። ቱ ቼክ ፌስ ሪኮግኒሽን ዩ ኒድ ቱ ሬጂስተር ዩር ፌስ ፈርስት። ሬጂስተር ዩር ፌስ ሬጂስተር የፊታችሁን አሻራ እንዲወስድ መጀመሪያ ቼክ መመዝገብ አለበት ይለኛል። እሱን እኔ ስላልተመዘገብኩኝ እተወዋለሁ። ቀጥሎ ይሄኛው እንትን ደግሞ ይመጣላችኋል። ስኪፕ ዚስ ቴስት ፌስ ሪኮግኒሽን ከፈለኩኝ ደግሞ ሴቲንግ ላይ ገብቼ እንትን ማለት እችላለሁ፣ ሬጂስተር ማድረግ እችላለሁ። ፌስ ሪኮግኒሽን የሚለው ላይ እዚሽ ጋር እገባና ፓስወርዴን አስገባለታለሁ። የኔም ፓስወርድ አስገባለሁ ማለት ነው። ይኸው ፓስወርዴን ሳስገባ ፌስ ሪኮግኒሽን ኮንቲኒው ሪኮግኒሽን ሬጂስተር ሊያደርገኝ ነው። ኮንቲኒው እለዋለሁ ማለት ነው። ይኸው ሬጂስተር እለዋለሁኝ። ፊትን እንደዚህ አድርጉ። ፊታችሁን ቀና ጎንበስ ታደርጋላችሁ። ቀና ጎንበስ፣ እሱ በሚያዛችሁ አያችኋል። እቺ ፒክቸር በምታሳያችሁ መንገድ እሷን ነገር ትከተላላችሁ ማለት ነው። ይኸው ሬጂስተር እለውና ቱ ጌት ፉል ስካን ኦፍ ዩር ፌስ ፈርስት ዩ ዊል ኒድ ቱ ሉክ ዳይሬክትሊ አት ዘ ካሜራ። ትክክለኛውን ፌስ ሪኮግኒሽን ማድረግ ከፈለጋችሁ በቀጥታ ወደ ካሜራው ፊታችሁን ቀጥ ብላችሁ ማዞር፣ በቀጥታ ፊታችሁ ወደ ካሜራ ማዞር አለባችሁ ነው የሚለው ጭብጡ። you will be asked to turn your head up slightly። ከዛ ምን ትታዘዛላችሁ? ጭንቅላታችሁን ከፍ ዝቅ እንድታደርጉ ትታዘዛላችሁ። በዛ መንገድ ስላይትሊ ቀስ እያላችሁ ታደርጋላችሁ። ልክ ይሄ አኒሜሽን በሚያሳየው ሬጂስተር እለዋለሁ። አያችኋል። couldn't register face, no face was recognized, the front camera may be dirty, clean the area above the screen። ወይም ደግሞ በቃ ደርቲ ነው ወይም ደግሞ በጥሩ ሁኔታ ላይ አይደለም የሚለውን ነገር ነው። ሪት ላይ ከፈለጋችሁ ሪት ላይ ታደርጉታላችሁ፣ ካንስል ከሆነ ካንስል ታደርጉታላችሁ ማለት ነው። ከዛ ወደ መጀመሪያችሁ ስቴፕ ትመጣላችሁ። ይኸው ስኪፕ ዚስ ቴስት እለዋለሁኝ። ይቀጥል ወደፊት ቀሪዎቹ ላይ ይሄድ። ይህን ቀስ ብዬ ስለማደርገው ማለት ነው። ቀጥሎ ይሄ ያመጣልኛል። ይሄ የስልካችን በተን ታብ ስናደርግ አለ አይደለ፣ በጣታችን ስንሰራ ስክሪናችን ይሰራል ወይ ነው። ይኸው አላችሁ አይደል። ሁሉንም ከፈለጋችሁ እንደዚህ እያደረጋችሁ ሁሉም ኤሪያ ላይ በአግባብ ተቻችን እየሰራ ነው ወይ አይደለም የሚለውን ይኸው ከፈለጋችሁ እንዲህ ማድረግ ትችላላችሁ። አያችኋል። ታቡ በአግባብ ሁሉም ጋር ይሰራል ወይ አይሰራም። አንዳንድ ስልክ አይታችኋል፣ በተለይ ስክሪኑ ሲሰበር የተሰበረው አካባቢ ላይ በደንብ አይሰራም። ስለዚህ ችግር ነው ማለት ነው። እንደዛ ፕሮብሌም ያለበት ቦታ እንትን ይላችኋል። እኔ ለማንኛውም ሁሉም ጋር ይሰራል የኔ ስክሪን። ኬብል ቻርጂንግ፣ የቀረን ኬብል ቻርጅ ማድረጊያውን ሰካበት ነው የሚለኝ። ቻርጅ ስሰካበት እንትን ይላል። እኔ ስኬፕ እለዋለሁ። ቻርጁ ስንሰካበት ኮኔክት ያደርጋል። ችግር ካለበት ችግር አለበት ይላል። ችግር ከሌለበት ደግሞ ቼክ ዲልና ያሳልፋል። ቀጥሎ ስኪፕ ልበለውና ይሄንን ዋይርድ ሄድፎን ምን ያህሉን ቴስት እንዳደረገልኝ ይሄ ሁላ ትክክል ነው። ከዛ መካከል ማይክ ላይ ችግር አለ ወይም ደግሞ ቴስት አልተደረገም። ፌስ ሪኮግኒሽን አቅድም እንዳሳየዋችሁ ነው፣ ደርቲ ኤሪያ ነው ስለሚል ነው። እንደገና ደግሞ ምን አለ እዚች ጋር ቻርጂንግ እና ሄድፎንስ ስላልሰካውበት ነው እያሳየዋችሁ ሪከርድ እያደረግኩኝ ስለሆነ ማለት ነው። እነዚህ ነው። ሌላው ግን በተንና ፊንገር ፕሪንት ሪኮግኒሽን ላይ ደግሞ ችግር አለ፣ ሴቲንግ ያልተስተካከለ ወይም ደግሞ የሆነ ችግር አለ እያለኝ ነው ማለት ነው። በዚህ መንገድ ቴስት ካደረግኩኝ በኋላ ችግር ያለበትን ቦታ ለየውኝ ማለት ነው። ስልኬ ባትሪ ነው፣ ስልኬ ሲም ነው፣ ስልኬ ምናምን ነው ከምር ከለየውኝ በኋላ ለማሰራት እንኳን ብፈልግ በተን ላይ ነው፣ ፊንገር ሪኮግኒሽን ላይ ነው፣ ወይም ደግሞ እንደዚህ አይነት ቦታ ነው ስልኬ ችግር ያለው። የዚህን ችግር እንዴት ነው ማስተካከል የሚችለው የሚለውን በግምት ከምትሄዱ አውቃችሁ መሄድ ትችላላችሁ ማለት ነው። በዚህ መንገድ እንግዲህ እነዚህ ችግር አለባቸው ብሎ ዋርኒንግ ያበራበትን ቦታ ምንድን ነው ችግሩ የሚለውን ነገር ለማወቅ ምን ማድረግ መቻል አለብን? ችግር አለበት ብቻ በደፈናው ሳይሆን ይኸው በተኑን ላዩ ላይ ክሊክ አደርጋለሁ። ይኸውላችሁ ችግርህ እንደዚህ አይነት ነው ብሎ ይነግረኛል ማለት ነው። በተን ኢንፑት ኖት ዲቴክትድ፣ ቮሊዩም አፕ በተን ኖርማል ነው፣ ድምፅ መጨመሪያው ኖርማል ነው፣ ቮሊዩም ዳውን በተን ኖርማል ነው፣ መቀነሻውም ኖርማል ነው ማለት ነው። ሳይድ በተን ኢሹ ዲቴክትድ። በዚህ መንገድ ከፈለግን ቴስት አጌን ማድረግ እንችላለን፣ ከፈለግን ደግሞ ወደ ማስተካከሉ መሄድ እንችላለን ማለት ነው። ፊንገር ፕሪንት ውሳ ምንድን ነው? እሺ
ኩድንት አውተንቲኬት ፊንገርፕሪንት ስላልሰጠሁት ሊወስድ አልቻለም ማለት ነው። ይህን ችግር ለይቶ ከዛ ወደ ትግበራው መሄድ ነው ማለት ነው። ቴስት እያደረጋችሁ መጠቀም ትችላላችሁ ማለት ነው። እንግዲህ መጀመሪያ ላይ እንዳነሳሁት ስልካችን ሁለመናችን ሆኗል። በአሁኑ ሰዓት በአግባብ ልንይዘው ይገባል፣ በአግባብ ልንጠቀመው ይገባል ማለት ነው። እንግዲህ አሁን ባሳየኋችሁ መንገድ ስልካችሁ ላይ ምን አይነት ችግር አለ፣ ስልካችሁ የምን ችግር ነው ያለበት፣ ችግር ያለበትን ቦታ ከለያችሁ በኋላ ለችግሩ ማን ነው መፍትሄ መስጠት የሚችለው? እኔ ራሴን በራሴ መስጠት እችላለሁ ወይስ የጥገና ቤት ሜንቴን የሚያደርጉልኝ ቤት ይዤ መሄድ መቻል ያለብኝ የሚለውን ነገር ውሳኔ ሰጥታችሁ ማስተካከል የምትችሉበትን ነው መንገድ ነው ያሳየኋችሁ። በቀጣይ የቢዝነስ እና የቴክኖሎጂ ይዘት ያላቸውን ቪዲዮዎች ይዤላችሁ እመጣለሁ። እናንተ ቤቱን ሰብስክራይብ ካላደረጋችሁ ቤቱን ሰብስክራይብ አድርጉ፣ ላይክ አድርጉ። ሀሳብ አስተያየት ካላችሁ ኮመንት ላይ ጻፉልኝ። መልካም ጊዜ